ኢንቫይቴሽን ፕሮሞት እና በጣም ብዙ ብር እንድትሰሩ ያግዟችሁና የነሱን ብር መጀመሪያ ከፍላችሁ ነው ዛላ ያምር ወጪ ማድረግ የምትችሉት የሚል ነገር ስለሚያስቀምጡ እነሱን ተተን 15 ሰው ኢፌክቲቭ የሚሰራ ጓደኞቻችን ኢንቫይት አድርጎ መስራት በጣም ትልቅ ውጤት ምክንያቱም እንደፈለገን በፈለግነው ሰዓት ወጪ ማድረግ ስለምንችል አንዴ 15 ሰው ኢንቫይት ካደረግን በኋላ ለፈለግነው አመት ብንሰራም በፈለግነው ሰዓት ወጪ ማድረግ እንችላለን እና ይሄን ላሳያችሁ ነው እስኪ ሌላ ኢትዮጵያም ካለ አሁን በጣም ሰፊ እንትን የሄደው ነው በኢትዮጵያ ውስጥ እየተሰራ ያለ ቢዝነስ ኢትዮጵያንም በደንብ እየተቀላቀሉት ያለ ቢዝነስ ነው እንደም ማታ ላይ በጣም የምር ያው አሁንም ኢትዮጵያ ልድገማችሁ Ertro Saide from Ethiopia. Ertro Saide from Ethiopia. Ertro Saide. Daha bin Taizi from Israel. እንግዲህ እስራኤል ውስጥ የምታዩት ነው ከቦትስዋናም አለ እንግዲህ አሪፍ ነው ብዬ አስባለሁ የኔ ያለ ከሄድኩላችሁ እስከ መጨረሻው ሊድ ብዬ ነው ኢትዮጵያ ምን ያክል እንዳሉ ለማየት እስኪ ኢትዮጵያንም ብቻ እየፈለኩ ላሳያችሁ እስኪ ኢትዮጵያንም ብቻ እየፈለኩ ላሳያችሁ ብዬ ነው ችግር የለም ፖዝ ከማድረገው ቪዲዮን እስኪ እንደዚህ ኢትዮጵያን እየፈለኩ ላሳያችሁ ይሄ ሲስተሙ እየከፈላችሁ ያሉ ሰዎችን ነው ቀጥታ TRSH ስለሆነ ትራንስፈር ነው የሚደረገው እንጂ በእጅ የሚጻፍ ነገር አይደለም ወይ ኤዲት የሚደረግ ነገር የለውም Argentina, እንግዲህ Saudi Arabia is the biggest, India is the biggest, Nigeria is the biggest, Colombia is the biggest. እነዚህ አይነት ሀገራት በጣም ስለሚታወቁም ነው በእንደዚህ አይነት ቢዝነስ እና እኛ በጣም አክቲቭ መሆን ብንችል አሪፍ ነው ያስባለው ኢትዮጵያንም እየሰሩበት ነው ይሄ ሰርክል የተሰኘው ትልቅ ፔጅ ነው በነገራችን ላይ ቀላል አይደለም ምክንያቱም የተለያዩ ሀገራት የፊልም ኢንዱስትሪዎች ናቸው አንድ ላይ ተጨምቀው እየሰሩበት ያለ ስለዚህ አሪፍ ድል ይኖራል ብቻ ሳይሆን ኑሮአል እየታየም ስለሆነ እንግዲህ በዚህ ከተማ ማንኛ ደግሞ ባጭር ጊዜ ውስጥ እንስራ ሌላው ይሄው ያቢዮ from Ethiopia እንግዲህ ኢትዮጵያን ብቻ እየመረጥኩ ያቺ ነው ዲዋላ please ኦማኒ እና በደንብ እስኪ አንድ ላይ ሆነን እንስራው ነው የኛ ጥያቄ በጣም በነገራችን ባጭር ጊዜ ውስጥ ነው ኢትዮጵያውያን ነው ገብረ ሚካኤል from Ethiopia sorry shan እንግዲህ በደንብ እየተመለከታችሁ ነው ያለው እስኪ መጨረሻውን ልንካውና ይበቃናል የተወሰነ ካየ ኢትዮጵያን እንድታዩ ስለፈለኩ ነው ይዝም ላይ የተሰራ አይደለም የሚለው ነገር እንዳይኖር ነው እስከማረጋገጫው እናውራ እንደዛ እናረግና እስኪ አስታክዬ ሁሉንም ዝሮ ልክላችኋለሁ በደንብ ያስታክልን እንሰራለን እና እናንተ ጆይን አድርጉ አሪፍ ነገርም እየተፈጠረ ስለሆነ ከዚህ በኋላ አንድ ፕሮጀክት ማለ ሰሞኑ የተለቀቀ ትንሽ ስለሆነ ነው እሱ ክፍያ እሱ ዳይሬክት በሁሉም የኢትዮጵያ ባንኮችና በቴሌብርና ኤምፒኤስ ጨምሮ ይሰራል ሱንም እንግዲህ ሼር አደርጋችኋለሁ አሁን ላይ ግን እስኪ ይሄንኛው መጀመሪያ ክላሪቲ አድርገን ይሄን በደንብ እንስራየው ማክ from Ethiopia እንግዲህ ይሄን ያህል ካሳዩአችሁ በቂ ነው ስክሪንሾት አድርጌ ደግሞ የእያንዳንዳቸውን ኢትዮጵያውያኖችን እየሰሩትና አመጣላችኋለሁ በደንብ ክሊር ይመስለኛል ኢትዮጵያውያን በደንብ አሁን ላይ በጣም ጠልቀው ገብተዋል በፊት አልነበሩም እኔ ከጀመርኩበት ጊዜ ጀምሮ አልነበሩም አንደኛው አካውንቴ በጣም ኢፌክቲቭሊ ሰርቼበታለሁ ሁለተኛው አካውንቴ ላይ ነው አሁን እናንተን ኢንቫይት ያደረኩ ያለሁት ምክንያቱም ወጪ ማድረግ ስላልቻልኩ ስለከለከለኝ በሆነ ሚስቴክ ስለሰራው ያን ስለከለከለኝ ነውና ያ ሚስቴክ እንዳደግሙ እናንተን ማስረዳችኋለሁ ስለዚህ እስኪ የኔ ያልካልኩ ይበቃል እቺን ቪዲዮ ፖስት ላድርግላችሁና በደንብ እዩ እንመለስና ወደ ሲስተሙ እንግዲህ ይሄንን ካልኳቸው እዚህ ጋር የተሰራ ስለሆነ በደንብ አሪፍ ነው በደንብ ስሩ በደንብ ቪዲዮ ላይ አንድ ነገር ብያችኋል ሌላው ምንድነው ልትሰሩ ስትፈልጉ ዳሽቦርዶችን
አንዳንድ ትራንዛክሽን ካደረጋችሁ በኋላ ለሚፈጠሩ ነገሮች ሳፖርት ቲሙን አናግሩ። ፍሬንዶቻችሁን ለማወቅ እነማን ናቸው፣ ምን ያክል ዝም ብሎ ነው ሰብስክራይብ ያደረገው ስራ አልሰራ፣ ምን ያክል ደቂቃ ሰራ ከል የሚለውንም ቫልዩዋቸውን ለመስጠት ለማወቅ ስትፈልጉ ፍሬንድ ላይ ትገባላችሁ። ዊዝድሮ ለማድረግ ዊዝድሮ ላይ ትገባላችሁ። ፖስት ፔድ ማርኬት የሚለውን አትጠቀሙ። ለአሁን ሄሬም ማርኬት የሚለውን አትጠቀሙ። ዎች ቪዲዮ ክሬዲት ካርድ ያላችሁ ሰዎች ክሬዲት ካርድን ተጠቀሙ። ሌላው ዎች ቪዲዮ ብላችሁ ማየት ለምትፈልጉ ሰዎች ግን ቪዲዮዎችን በዚህ ልክ ገብታችሁ ዎች ቪዲዮ የሚለውን ከለካችሁ በኋላ እንደዚህ ፊልሙን ታስጀምራላችሁ። እሱ ከጀመረ በኋላ እያንዳንዱ ደቂቃ ላይ ምን ያክል እንደምታገኙ እየቆረጥን እናሳያችኋለሁ ማለት ነው። ኦኬ ፊልሙ እስከሚጀምር ትንሽ ልጠብቃችሁና ያው እንደምታዩት ፊልሙ ልክ አንደኛው ሰከንድ ሲገባ 15 ደቂቃ ነው። አጫጭር ፊልሞች ናቸው እነሱ ተከታታይ ስለሆነ ነው። ያው እዚህ ጋር ልክ ካሽዋት የሚለው የሚታያችሁ ከሆነ ብር እየቆጠረ ነው። ካሽዋት ስትሉ ቀጥታ ወደ ዊዝድሮዋል ሲስተም ነው የሚያስገባችሁ። ይሄን ያህል ካሳያችሁ በቂ ነው። ለበለጠ ነገር ደግሞ እስኪ ተመልሰን